የጸሎት ምስጢርና ኃይል። በሕይወትህ ውስጥ ነገሮች ሁሉ የተዘጉብህ የመሰሉ ጊዜ አለ? አእምሮ በሐሳብ ተወጥሮ ልብህ በጭንቀት ሲጠበብ ምን ታደርጋለህ? ብዙዎቻችን መፍትሄ ፍለጋ ወደ ሰው እንሮጣለን። ነገር ግን የሰው እርዳታ ወሰን አለው። የሰው መጽናናት ለጊዜው ነው። በሕይወታችን ውስጥ ትክክለኛውንና ዘላቂውን ሰላም፣ ፈውስ እንዲሁም የተዘጋውን በር የሚከፍተው ቁልፍ የምናገኘው በአንድ ቦታ ብቻ ነው። እሱም ጸሎት ነው። ጸሎት ምንድን ነው? ጸሎት ማለት ዝም ብሎ ቃላትን መደርደር ወይም በባዶ ቦታ ላይ መጮህ አይደለም። ጸሎት ማለት የፍቅር አምላክ ከሆነው ከፈጣሪ ጋር የምታደርጉት የቅርብ ንግግር ነው። በሰው ፊት ልትናገረው ያልቻልከውን የልብህን ምስጢር፣ እንባህን፣ ህመምህን ለእግዚአብሔር አሳልፈህ መስጠት ነው። አባት ለልጁ እንደሚራራ ሁሉ እግዚአብሔርም ወደ እርሱ በሚጸለይበት ላይ ይራራል። በጸሎት ጊዜ ብቻህን አይደለህም። የምትናገረውን እያንዳንዱን ቃል፣ ከዓይንህ የሚወርደውን እያንዳንዱን እንባ የሚያይና የሚሰማ አምላክ አብሮ አለ። የጸሎት ኃይልና ውጤቱ። መጽሐፍ ቅዱስ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። በጸሎቴ ያልተለወጠ ታሪክ፣ ያልተከፈተ በር የለም። ጸሎት ያረጋጋል። አእምሮ በጭንቀት ሲናወጥ ተንበርክከህ ስትጸልይ ዓለም ሊሰጥህ የማይችለውን ሰላም ታገኛለህ። ጸሎት ይፈውሳል። በህመም ውስጥ ሆነው በጸሎት የተፈወሱ፣ በተስፋ መቁረጥ ውስጥ ሆነው በጸሎት አዲስ ሕይወት ያገኙ እጅግ ብዙ ናቸው። ጸሎት ሰይጣንን ያሸንፋል። ክፉ መንፈስንና የጠላትን እቅድ ሁሉ በጸሎት ፊት ይፈራርሳል። ሁልጊዜ ጸሎት ወዲያውኑ የተመለሰ ላይሆንልህ ይችላል። ነገር ግን እግዚአብሔር ጸሎትህን አልሰማም ማለት አይደለም። እርሱ መልሱን የሚሰጥህ በተገቢውና ለአንተ በሚጠቅምበት ትክክለኛው ጊዜ ነው። እንዴት መጸለይ አለብን? ታዲያ ጸሎታችንን ሰማያዊት ዙፋን እንዲደርስ እንዴት መጸለይ አለብን? አንደኛ፣ በእምነት መጸለይ። ስትጸልይ እግዚአብሔር እንደሚሰማህና እንደሚመልስልህ ሙሉ በሙሉ አምነህ ተናገር። ሁለተኛ፣ በትህትና በቅንነት በሰው ፊት ለመታየት ሳይሆን የልብህን ትክክለኛውን ፍላጎትና ድካምህን ለጌታ ንገረው። ሶስተኛ፣ ባለመሰልቸት መልሱ ወዲያውኑ ባይመጣም እንኳን መጸለይ አታቋርጥ። ጸሎት የሕይወትህ አካል፣ የነፍስህ እስትንፋስ ይሁን። በቤተ ክርስቲያን ወይም በስራ ቦታ በልብህ ወደ እግዚአብሔር ማሰቡን አታቋርጥ። ወዳጄ፣ ዛሬ ምንም አይነት ከባድ ሁኔታ ውስጥ ብትሆን ተስፋ አትቁረጥ። ጸሎት የማይለውጠው ነገር የለም። ዛሬ ምሽት ወይም ዛሬ ጠዋት ጥቂት ደቂቃዎችን መድበህ ወደ አምላክህ ተንበርከክ። የልብህን አውጥተህ ንገረው። የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበብና ረድኤት አይለየን። አምላካችን እግዚአብሔር የሁላችንንም ጸሎት ልመና ይቀበል። ይህ ቪዲዮ ከተመቻችሁ ለሰዎች እንዲደርስ ላይክ ማድረጋችን አትርሱ። እንዲሁም ለበለጠ መንፈሳዊ ትምህርቶችና መዝሙሮች መንፈሳዊ ሚዲያ ቻናሉን ሰብስክራይብ በማድረግ
የደውል ምልክቷን ይጫኑ። አሜን።